እንግዳ ነኝ እኔ ስኖር በዚህች ዓለም ሀብቴም በሰማይ ነው ከዚህ ምንም የለ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ወደፊት ልራመድ ይጠባበቀኛል ኢየሱስ ይቅር ብሎ በሩን ከፍቶልኛል። ምንም ድሃ ብሆን እኔን አይተወኝም ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ ይህ ዓለም ፍጹም ቤት አይደለም። እንግዳ ነኝ እኔ ስኖር በዚህች ዓለም ሀብቴም በሰማይ ነው ከዚህ ምንም የለኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ አንዴ ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። የምንወደውና የምናከብረው አባታችን የሆነው ጋሽ ዮሐንስ ሞሊሶን የእሱን የቀብር ስርዓት ለመፈጸም እዚህ ስለመጣችሁ ሁላችሁንም እግዚአብሔር ይባርካችሁ። ጋሽ ዮሐንስ የሳር ቤት ቃለ ሕይወት ቤተክርስቲያን ከመሰረቱት ሰዎች አንዱ ነው። ከጌጃ ቃለ ሕይወት ጀምሮ በነበረው ኮሚቴ በነበረው ራዕይ መሰረት ትልቅ ስራ የሰራ እና ሳር ቤት ቃለ ሕይወት ቤተክርስቲያን ደግሞ እዚህ ደረጃ እንድደርስ ካረጉት አባቶች መካከል ነው። በጣም እንወደዋለን፣ እናከብረዋለን። እግዚአብሔር ደግሞ በራሱ ጊዜና ሰዓት ወደ እሱ ስለጠራው የእግዚአብሔር ስም የተመሰገነ ይሁን። እናዝናለን። ሰው ካጠገባችን ሲለየን ከባድ ነው እና እግዚአብሔር ለሁላችንም በመንፈሱ ያጽናናል። መጋቢ ሽፈራ ወደዚህ መጥተው ጸሎት ያደርጉልና በቀጥታ ወደ ፕሮግራሙ እንገባለን። አምላካችን ቅዱስ እግዚአብሔር የሚሆነው ሁሉ ባንተ ፈቃድ ነው። ወንድማችን ጋሽ ዮሐንስ በዚህ ምድር ላይ ያለውን መልካም ገድል ተጋድሎ ሩጫውን ጨርሶ ወደ አንተ ተሰብስቧል። አሁን ካንተ ጋር ስላለ እግዚአብሔር አምላክ ሆይ በዚህ እንጽናናለን። እግዚአብሔር አምላክ ሆይ ያዘኑትን ቤተሰቦች ባለቤቱን በዛብሽን ልጆቻቸውን በሙሉ ቅዱስ በሆነው ጰራቅሊጦስ መንፈስ ቅዱስ እንድታጽናና እለምንሃለሁ። ባሪያህ መልካሙን ገድል ተጋድሏል፣ ሩጫውን ፈጽሟል። ጌታ ሆይ የሚጠብቀውን ታላቅ አክሊል ካንተ ዘንድ ለመቀዳጀት በምድር ላይ ያንተን አገልግሎት በማገልገል የከበረውን ሥራ በመስራት እግዚአብሔር ቅዱስ አምላካችን ሆይ አልፏል። አሁን የቀረነውን እኛን ወደ እርሱ እንደምንሄድ እያሰብን ዘመናችንን በትጋት መጨረስ እንድንችል ሁላችንንም አግዘን። ዛሬ በዚህ ስፍራ የሚደረገው ስነ ስርዓት ጌታ እግዚአብሔር አምላክ ሆይ
ወደ አንተ ያልመጡትን ወገኖቻችንን ወደ አንተ እንዲመጡ እንዲረዳ እኛም በሕይወት አለን አማኞች ነን ዳግም ተወልደናል ለምንለው ደግሞ እግዚአብሔር ሆይ የማንቂያ ደውል እንዲሆንልን ጸልያለሁ። የሚደረገውን ሥርዓት በሙሉ ቅዱስ መንፈስህ እንዲመራን እግዚአብሔር አምላክ ሆይ በመካከላችንም ደግሞ በመንፈስህ እንድትመላለስ ጸልያለሁ። በነገር ሁሉ ስም ይክበር። እንወዳለን በጌታችን በኢየሱስ ክርስቶስ ስም አሜን። ጌታ ምስኪኖችን ይወዳል፣ ጎስቋሎችን ይወዳል። ሰው የጣለውን ያነሳል፣ የተረሳውን ያስታውሳል። የተረሳውን ያስታውሳል። ዓይኖቹ በምድር ሁሉ ያያሉ። So
ጌታ ምስኪኖችን ይወዳል፣ ጎስቋሎችን ይወዳል። ሰው የጣለውን ያነሳል፣ የተረሳውን ያስታውሳል። ዓይኖቹ በምድር ሁሉ ያያሉ፣ ዓይኖቹ በምድር ሁሉ ያያሉ፣ ዓይኖቹ በምድር ሁሉ ያያሉ። እግዚአብሔር መልካም ነው ብዬ ዘምራለሁ፣ እግዚአብሔር ጻድቅ ነው ብዬ ዘምራለሁ። መልሼ አላጥፍም ቃሌን፣ አላበላሸውም መዝሙሬን። መልሼ አላጥፍም ቃሌን፣ አላበላሸውም መዝሙሬን። እግዚአብሔር መልካም ነው ብዬ ዘምራለሁ፣ እግዚአብሔር ሰጪ ነው ብዬ ዘምራለሁ። መልሼ አላጥፍም ቃሌን፣ አላበላሸውም መዝሙሬን። መልሼ አላጥፍም ቃሌን፣ አላበላሸውም መዝሙሬን። አንተ መልካም ነህ፣ አንተ መልካም ነህ፣ አንተ መልካም ነህ፣ አንተ አዋቂ 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 ነህ፣ አንተ መልካም ነህ፣ አንተ መልካም ነህ፣ አንተ አዋቂ ነህ፣ አንተ አዋቂ ነህ። እግዚአብሔር መልካም ነው ብዬ ዘምራለሁ፣ እግዚአብሔር ሰጪ ነው ብዬ ዘምራለሁ። መልሼ አላጥፍም ቃሌን፣ አላበላሸውም መዝሙሬን። መልሼ አላጥፍም ቃሌን፣ አላበላሸውም መዝሙሬን። ስትንጫጫ ወገቧ ሲበዛ አንተ የዘላለም ጌታ መሸሸጊያዬ ይኸው እስከ ዛሬ አደራ አልሰጋደሪ ዓለም ስትንጫጫ ወገቧ ሲበዛ እኔ ግን አንተ የዘላለም ቤዛ መሸሸጊያዬ አሁንም አደራ
መዘምራን እግዚአብሔር ባርካችሁ። ከዚህ ቀጥሎ የከበረውን የእግዚአብሔርን ቃል የምንሰማበት ጊዜ ነው። ወንድማችን ዶክተር ወንድሙ አበበ የኢትዮጵያ ቃለ ሕይወት ቤተክርስቲያን የመንፈሳዊ ዘርፍ ምክትል ዋና ጸሐፊ ወደዚህ መጥተው የእግዚአብሔርን ቃል ያስተምሩናል። በእግዚአብሔር ፈቃድ በተደረገ በአባታችን መጠራት በዚህ ጉባኤ የተገኛችሁ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። ከእግዚአብሔር ቃል የምንካፈለውን ሁለት ክፍል አነባለሁኝ። አንደኛው ክፍል የሚገኘው መጽሐፈ ሳሙኤል ምዕራፍ 15 ቁጥር 32 እና 33 ላይ ያለ ቃል ነው። እንዲህ ይላል፣ ሳሙኤልም የአማሌቅን ንጉሥ አጋግን አምጡልኝ አለ። አጋግም እየተንቀጠቀጠ ወደ እርሱ መጣ። አጋግም በውኑ ሞት እንደዚህ መራራ ነውን? አለ። ሳሙኤልም ሰይፍህ ሴቶችን ልጆች አልባ እንዳደረገቻቸው እንዲሁ እናትህ በሴቶች መካከል ልጅ አልባ ትሆናለች አለ። ሳሙኤልም አጋግን
በእግዚአብሔር ፊት በጌልጌላ ቆራረጠው ይላል። ሁለተኛው የምንመለከተው የቃል ክፍል ያለው በሉቃስ ወንጌል ምዕራፍ 2 ቁጥር 25 ጀምሮ እስከ 35 ባለ ክፍል ነው። እንዲህ ይላል። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት ይላል። እንጸልያለን ጌታ እንዲያስተምረን። አምላካችን እግዚአብሔር ሆይ ስለዚህ ጊዜ በተለይም ለአባታችን ለጋሽ ዮሐንስ ስለሰጣቸው የከበረ ፍጻሜ እኛም ደግሞ ከሕይወታቸው ብዙ ስለተማርነው ያንተ ሥራ ዛሬም በሽኝት ፕሮግራሙ ላይ በሰላም በእንዲህ አይነት ሁኔታ እንድንቀመጥ ቃልህንም እንድንሰማ እግዚአብሔር አምላክ ሰላም ስለሰጠህን ክብር ላንተ ይሁን። አሁን ደግሞ ጋሽ ዮሐንስን ዕድሜ ልካቸውን የመራውን ለብዙዎቻችንም ሕይወት የሆነውን ከዚህ በኋላ እስክትጠራን ድረስ በምንኖርበት ኑሮ እግዚአብሔር የሚመራንን ቃል እንድትናገረን ያንተ ሕልውና በዚህ ጉባኤ መካከል እንዲገለጥ እንጸልያለን። በኢየሱስ ክርስቶስ ታላቅ ስም አሜን። ጋሽ ዮሐንስ በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ትልቅ ስፍራ ከምንሰጣቸው አባቶች አንዱ ናቸው። በአገልግሎት ዘመናቸው በጣም እግዚአብሔርን ስለነሱ ከምናከብረው ብዙ ቁም ነገሮች መካከል አንዱ የእግዚአብሔር ሕልውና እንዲገለጥ የእግዚአብሔር ቃል ስልጣን ከፍ ብሎ እንዲወጣ የቤተ ክርስቲያን አንድነት ደግሞ እንዲጠናከር ጊዜያቸውን ሳይሰስቱ ቀንና ሌሊት ሲያገለግሉ የቆዩ አባት ናቸው። በዚህ ቆይታቸው እኔ በጣም ከሚገርመኝ የእግዚአብሔር ቃል የቤተ ክርስቲያናችን ሕገ መንግሥት ዋነኛ የሆነውን እንዲሁም ደግሞ የቤተ ክርስቲያናችንን ደንብ በጣም ጠንቅቀው ነው የሚያውቁት። ለእያንዳንዱ ነገር ይሄን ደንብ እያጣቀሱ ነው የሚናገሩት። ዛሬ በመካከላችን በሕይወት ቢኖሩ የእግዚአብሔር ቃል የሁላችንም ሕገ መንግሥት በሚገባ ቢነገር ደስ ይላቸዋል። ስለዚህ ያን መሻታቸውን ለሳቸው ባይጠቅምም ለእኛ እንደሚጠቅም የሚያምኑትን ሐሳብ ነው በዚህ ጊዜ ባጭር እንድናይ የፈለኩት። የምንመለከተው ሐሳብ በሰላም ወደ ቤት መመለስ በሚል መሪ ሐሳብ ነው። ያለንበት አውድ አገራችን አሁን ባለንበት ጊዜ በሰላም ወጥቶ በሰላም ቤት መመለስ አጠያያቂ የሆነበት ዘመን ላይ ነው ያለነው። ስለዚህ በየቀኑ እናስባለን ሁላችንም። አሁን እንኳን ከዚህ ፕሮግራም በኋላ በሰላም ወደ ቤታችን እንመለስ ይሆን አይሆን የምናስብ እንኖራለን ብዬ አስባለሁ። ምድራዊ በሆነው ጊዜያዊ በሆነው ቤታችን ስለሚሆነው ነገር አይደለም ዋና በዚህ ጊዜ እንድናስብ የፈለኩት። በዚህ ባነበብኩላችሁ ክፍል ላይ ዋና ገጸ ባህሪ የሆነው ስምዖን የሚባል የእግዚአብሔር ሰው አሁን እንደ ቃሌ ባሪያህን በሰላም ታሰናብተዋለህ ከሚል ሐሳብ ነው መሪ ሐሳቡን የወሰድኩት። በሰላም ወደ ቤቴ ትመልሰኛለህ እንደማለት ነው የሚናገረው ስምዖን። ይሄ ቤት የምንለው ቃል ሐዋርያ ጳውሎስን ሲያስተምር ለምናቅ ሰዎች ይሄ ስጋችን ሰውነታችን ምድራዊ ድንኳን ነው ይለዋል። እንዲሁም ደግሞ
በጌታ በኢየሱስ ክርስቶስ ለምናምን በእጅ ያልተሰራ በዮሐንስ 14:1-3 ባለው መሰረት ጌታችን ኢየሱስ ክርስቶስ ያዘጋጀ ዘላለማዊ ቤት እንደሚጠብቀን የእግዚአብሔር ቃል ያስተምራል። ወደዚህ ዘላለማዊ ቤት ለመመለስ ነው ትንሽ እንድናስብ ለማሳሰብ የፈለኩት። በዚህ ምድር እንደምንም መኖር ይቻላል። 70 ወይም 80 ከዛ ከበዛም ድካም ነው የተባለ እድሜ ነው። ስለዚህ ከዘላለም ጋር ለማስተያየትም የሚቀርብ አይደለም በምድር የምንኖረው ኑሮ። ለዘላለም ቤት በእግዚአብሔር እጅ ስለተሰራ ቤት አስበን ወደዛ ቤት በሰላም መድረስ የሚቻለው እንዴት ነው ብለን ራሳችንን እንድንጠይቅ ላሳስባችሁ ፈልጋለሁ። በዚህ አሁን ባነበብኩላችሁ ሁለት ክፍል ላይ ሁለት ሰዎችን አየን። አንዱ አጋግ የሚባል የአማሌቅ የሚባል ዘር ንጉስ የነበረ ሰው ነው። እሱ ወደ ሞት በተቃረበ ጊዜ የነበረውን ስሜት ነው መጀመሪያ ያነበብኩላችሁ። ይሄ ሰው ወደ ሞት በቀረበ ጊዜ የተናገረው ሐሳብ በጣም የሚያሳዝን ነው። ምናልባትም ብዙዎቻችን በዚህም ዘመን እንደዛ ነው የምናስበው። ትሞታለህ ሲባል ብዙ የምንፈራ ሰዎች አለን። አጋግም እንደዛው ነው። ሞት እንደዚህ መራራ ናትን ብሎ በጣም ሲደናገጥ እንመለከታለን። ለምንድን ነው የሚደናገጠው? ብዙ ጊዜ የማይሞት መስሎት ይኖራል። ይሄ ሰው እግዚአብሔር አስደናቂ ዕድል የሰጠው ሰው ነው። የአማሌቅ ንጉስ የነበረ ሰው ነው። በንግስና ዘመኑ ጽድቅና እውነት እንዲነግስ፣ ፍትህ እንዲንሰራፋ የሚፈርድ ንጉስ እንዲሆን እግዚአብሔር ዕድል የሰጠው ሰው ነው። ይህ ሰው ግን በንጉስነት ዘመኑ እንዴት እንደኖረ ጸሐፊው ሲያሳይ ምን ይላል? ብዙ ሴቶች ልጆቻቸውን እስኪያጡ ድረስ እየገደለ ያሰቃየ ሰው እንደነበረ ይናገራል። የተሰጠውን ስልጣን ለፍላጎቱ መወጣጫ እንደፈለገ የሚጠቀም ሰው፣ በላዩ ላይ ከልካይ እንደሌለ፣ ዳኛ እንደሌለ፣ ተመልካች እንደሌለ የህይወት ዘመኑን አባክኖ የኖረ ሰው ነው። በዚህ አይነት እየኖረ ብዙ ጊዜ እንዳታለለ አሁን ባነበብኩላችሁ ክፍልም አታሎ የሚያልፍ መስሎታል። ሳኦል የሚባል የእስራኤል ንጉስ ነበረ። እሱን አታሎ ምህረት አግኝቶ እድሜው የሚቀጥል መስሎ ነበር። ነገር ግን ያ ቀን እግዚአብሔር ለሱ ያለውን የምህረትና የጸጋ እድል የጨረሰበት ቀን ስለነበረ እግዚአብሔር አገልጋይ የነበረ ሳሙኤል መጥቶ እርምጃ ሲወሰድበት እንመለከታለን። ከእርምጃው በስተጀርባ ለብዙ ዓመታት በትዕግስት ይመለከት የነበረው የእግዚአብሔር እጅ ነው ያለበት እንጂ የሳሙኤል እጅ ብቻ እንዳይደለ መጽሐፍ ቅዱሳችን ይናገራል። ይህ በሆነ ጊዜ ነው እንግዲህ ሰውየው ሞት እንዴት መራራ ናት፣ እንዴት ታስፈራለች ያለው። ሞትን በዛ አይነት ለመረዳት ምክንያት የሆነው በሕይወት እንዲኖር የተሰጠውን ዘመን ማባከኑ ነው። የሕይወቱ ጌታ ራሱ መሆኑ ነው። ከሱ በላይ የሆነ የሚመለከተው የሚቆጣጠረው ፈራጅ የሆነ አምላክ መኖሩን መዘንጋቱ ነው። ከዚህ የተነሳ ወደ ዘላለም ቤት በሰላም ሲመለስ አናይም። በምሬት ይመለሳል፣ በሐዘን ይመለሳል፣ በስብራት ይመለሳል። ምናልባት ዛሬ በዚህ በእግዚአብሔር ቀጠሮ የተገናኘን ሰዎች ስለ ራሳችን ማሰብ አለብን። የእግዚአብሔርን ቃል የምንናገረው ስለ ጋሽ ዮሐንስ አይደለም። እሳቸው በሕይወት ዘመናቸው ከሳቸው በላይ አምላክ እንዳለ በደንብ ተገንዝበው የሚቆጣጠራቸው የሚገዛቸው ጌታ እንዳለ በደንብ አውቀው ሲገዙለት ኖረው ዛሬ በክብር በአብ ቀኝ ከጌታ ጋር አሉ። እግዚአብሔር የተመሰገነ ይሁን። ግን እዚህ ያለን ሰዎች ራሳችንን መመልከት አለብን። አይሆንም ብለን እንዘናጋለን። በየቀኑ እንደፈለግን ሕይወታችንን ስንመራ ምንም ነገር እንደማይሆን፣ ተቆጣጣሪ እንደሌለ፣ ስልጣን ቢኖረን፣ ሀብት ቢኖረን፣ ዕውቀት ቢኖረን፣ ጤና ቢኖረን በዚህ ሰጪውን እግዚአብሔርን ማክበር እንደሚገባን አንድ ጊዜ በሱ ፊት ተገኝተን ምላሽ እንደምንሰጥ ሳናስብ የምንንቀሳቀስ ሰዎች እንዲህም መያዝ እንደሚመጣ፣ ይህ ፈራሽ የሆነ ድንኳን ሚፈርስ ቀን እንደሚመጣ ወደ እግዚአብሔር ፊት ለመጠየቅ ልክ ሳሙኤል ፊት አጋግ ቆሞ እንደተናወጠ፣ እንደተንቀጠቀጠ፣ እንደፈራ የምንንቀጠቀጥበት የምንፈራበት ቀን እንደሚመጣ
ልብ ልንል እናስተውል ይገባል። በጊዜ ምርጫዎቻችንን ለማስተካከል ይህ ትልቅ ትምህርት ይሆናል ብዬ አስባለሁ። ከእግዚአብሔር ጋር ለማይኖሩ ሰዎች፣ እንደ ልባቸው ለሚመላለሱ ሰዎች ሞት አስፈሪ ነው፣ አስደንጋጭ ነው፣ የሚያንቀጠቅጥ ነው። ይህንን በየቀኑ እናያለን። በተቃራኒው ደግሞ ሁለተኛው ገጸ ባህሪ ያየነው ሰው ስምዖን የሚባል ሰው ነው። ይህ ሰው በጣም የሚገርም ሕይወት የመራ ሰው ነው። ሉቃስ 2 ላይ ያገኘነው ሰው ማለት ነው። ይህ ሰው እግዚአብሔር በሕይወት ዘመኑ እንዲኖርለት የፈለገውን ነገር በትክክል ጠንቅቆ ያወቀ ሰው ነው። በመጀመሪያው ከሱ ሕይወት የምንመለከተው ለእግዚአብሔር ቃል የተገዛ ሰው ነው። እዚህ ምዕራፍ 2 ቁጥር 25 ላይ ያለ ቃል ከኢሳያስ 40 ቁጥር 1 እስከ 5 ካለ ክፍል የተሳበ ቃል ነው። ይሄ የሚያሳየው ስምዖን የእግዚአብሔርን ቃል የሕይወቱ መመሪያ አድርጎ የኖረ ሰው ነው። በኢሳያስ መጽሐፍ እግዚአብሔር ለሕዝቡ መጽናናትን እንደሚያመጣ፣ የዛ መጽናናት መሰረት ጌታችን ኢየሱስ ክርስቶስ እንደሆነ ትንቢት ተነግሮ ነበር። ምናልባት እሱ በሚናገርበት ጊዜ እስከ 700 ያህል ዓመት ድረስ የቆየ ቃል ነው። ብዙዎች ያልተጠቀሙት እንደ አጋግ የኖሩ ያባከኑ ሰዎች ያለቀሱ እያፈሩ ወደ እግዚአብሔር ለፍርድ የሄዱበት፣ ነገር ግን በሱ ዘንድ የከበረ ሕይወቱን ለዘላለም መንግሥት የቀረጸ ቃል ነው። በእግዚአብሔር ቃል መሰረት ሕይወቱን የሚመራ ሰው እንደሆነ የኢየሩሳሌም ማለት የእስራኤልን መጽናናት ይጠባበቅ ነበር። እግዚአብሔር ብቻ ሕዝቡን ካለበት ሁኔታ ማውጣት የሚችል አምላክ እንደሆነ፣ ይህም የሕዝቡ መጽናናት በቃሉ ላይ የተመሰረተ እንደሆነ በትክክል ተረድቶ ለቃሉ የተገዛ ሕይወት ይለማመድ ነበር። ከሱ ጎን ለጎን የገረመኝ ነገር ቁጥር 26 እስከ 28 ስትመለከቱ ይህ ሰው መንፈስ ቅዱስ በውስጡ ያደረበት ወይም መንፈስ ቅዱስ ሕይወቱን የሚገዛ ሰው እንደነበረ ክፍሉ ይናገራል። መንፈስ ቅዱስ የሚመራው ሰው፣ መንፈስ ቅዱስ የሚያስተምረው ሰው፣ መንፈስ ቅዱስ የሚናገረውን እየሰጠ የመንፈስ ቅዱስን ሐሳብ፣ የእግዚአብሔርን ሐሳብ የሚያገለግል ሰው እንደነበረ በዚህ ክፍል ላይ ተጽፎ እንመለከታለን። ስለዚህ በእግዚአብሔር ቃልና በመንፈሱ አመራር ስር ሕይወቱን በትህትና የሚመራ ሰው ነበር። በዚህ በእግዚአብሔር አመራር ውስጥ በመኖሩ ደግሞ ለራሱም ፍጻሜውን አስቀድሞ እግዚአብሔር ያሳየው ሰው፣ ለሕዝቡም ፍጻሜን የእግዚአብሔርን ክብር የሚወርሱበት መንገድና አካሄድ እንግዲህ መልእክትም ጭምር እግዚአብሔር የገለጠለት ሰው እንደነበረ እንመለከታለን። ይህንን ሕይወት ሲመራ የእግዚአብሔርን ፈቃድ ሙሉ በሙሉ በሕይወቱ ተግባራዊ እያደረገ ለእግዚአብሔር እየተገዛ የኖረ ሰው እንደነበረ እንመለከታለን። ሌላኛው በጣም አስገራሚ ነገር ከሕይወቱ የምንመለከተው ጌታ ኢየሱስ ክርስቶስ ሕፃን ሆኖ ወደ ቤተ መቅደስ በመጣ ጊዜ በአገልግሎቱ ጌታ ኢየሱስን ሲያየው ስለ ጌታ ኢየሱስ ክርስቶስ የተናገረው ቃል ነው። ቁጥር 35 ላይ ለማርያም ለእናቱ እንዲህ ብሎ ተናገረ፣ እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል ይላል። ጌታችን ኢየሱስ ክርስቶስ የሰው ልጆችን እድል ፈንታ በእጁ የያዘ ቁልፍ ያለው ጌታ እንደሆነ ገና ሕፃን ሳለ ማየት የቻለ ሰው ነው። ይሄ ለምን? በእግዚአብሔር ቃል መረዳት ውስጥ፣ በመንፈስ ቅዱስ ማስተማር ውስጥ፣ በመንፈስ ቅዱስ ስልጣን ውስጥ የተገራ ሕይወት፣ የተለወጠ አእምሮ ስለነበረው የእግዚአብሔርን ዘላለማዊ አጀንዳ በክርስቶስ ኢየሱስ የታሰረውን መለኮታዊ ክብር እንዲሁም ደግሞ ለማያምኑ ሰዎች እግዚአብሔር ያለውን የመጨረሻ ቁጣና ፍርድ በትክክል የተረዳ ሰው ስለነበረ ለእናቱ ሲናገር ብዙዎች ለመውደቃቸውና ለመነሳታቸው ቁልፉ ይህ ሕፃን ነው። በሌላ ቋንቋ ኢየሱስ ክርስቶስ የሰው ልጆች ሕይወት መውደቅም መነሳትም ዋና ማዕከል እሱ ነው። በሱ የሚያምኑ ሰዎች በሰላም ወደ ዘላለም ክብር የሚሄዱ ሲሆን እርሱን በዋዛ በፈዛዛ ችላ ብሎ የሚያልፉ ሰዎች ለዘላለም እንደ አጋግ እየተንቀጠቀጡ እየፈሩ ወደ ሲኦል እንደሚወርዱ የሚያሳይ ቃል ነው።
ይህንን ሐሳብ ዮሐንስ በወንጌሉ ሰፋ አድርጎ ሲያሳየን ዮሐንስ 14:6 ላይ እንዲህ ብሎ ይናገራል። እኔ እውነት መንገድ ሕይወትም ነኝ፣ በእኔ በቀር ወደ አባቴ ሊመጣ የሚችል ማንም የለም ብሎ እቅጩን ይነግራቸዋል። ስምዖንም እቅጭ ነው የሚናገረው። የሰው ልጅ መውደቅም ሆነ መነሳት የተመሰረተው በኢየሱስ ክርስቶስ ማንነትና ስራው ላይ ባለን መረዳትና እምነት ነው ብሎ ይናገራል። ስምዖን ይህንን እውነት በትክክል አውቆ በሚገባ አምኖ ደግሞም ሕይወቱን በትሕትና ዝቅ አድርጎ በታማኝነት ዕድሜ ልኩን ተገዝቶ ነበር ሕይወቱን የያዘው። ስለዚህም ምድር ላይ መቆየት አላማረውም። የተመኘውን ኢየሱስን ካየ በኋላ ከኢየሱስ ክርስቶስ ጋር ከተገናኘ በኋላ ባሪያህን አሁን በሰላም ሸኘው አሰናብተኝ ብሎ ሞትን በናፍቆት ሲጠባበቅ ወይም እግዚአብሔርን ወደ ቤቴ በሰላም መልሰኝ ሲል እንመለከታለን። ለምን ሞታለሁ ብሎ በብሬት እንደ አጋግ አይጨነቅም። ይህን ተመሳሳይ ባህሪ በሐዋርያው ጳውሎስ ሕይወት እናያለን። ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ይጠብቀኛል ብሎ ዘራፍ እያለ ሐዋርያው ጳውሎስ ልክ እንደ አጋግ በሰላም ወደ እግዚአብሔር ለመሄድ ሲቸኩል ነበር። ወደ ላይ ብሄድ ደስ ይለኛል ይላል ለፊልጵስዩስ ሰዎች በጻፈው መልእክቱም። ደስ ይለኛል ከጌታ መሆን፣ ሩጫዬን ጨርሼ በቀኙ ከእሱ ጋር ማረፍ እጅግ የተሻለ ነገር ነው ይላል። ብዙ ጊዜ ስለ ሞት የምንጨነቀው እጅግ የተሻለ ነገር መሆኑ ስላልገባን ነው። በምድር ላይ የኖርነው ኑሮ ለዚህ ለእጅግ የተሻለ ነገር ያልተዘጋጀ ከመሆኑ የተነሳ እንፈራለን። አንዲት ሴትዮ በጣም ለሞት ቀርቦ ባሉበት ጠየቅኳቸው። ማማ ለሞት ተዘጋጅተዋል ወይ ብዬ ስጠይቅ አይደለም ልጅ ያልተዘጋጀውም፣ እንደው ሰው መሆን ቀርቶ የዝንብ አንካሳ ሆኜ እንኳን ትንሽ ብኖር ይፈልጋለሁ አሉ። እኛ እንደዛ ነን። ዝንብ አንካሳ ሳትሆንም እኮ ኖራ አይደለም የምትሞተው። ያን ያህል ሞትን እንፈራለን። ለምን? የሞትን መድኃኒት በትክክል ስላላወቅን፣ የሕይወታችንም መድኃኒት ማድረግ ስላልቻልን፣ በራሳችን ላይ አለቃ ጌታ እንዳለ ስላልተረዳን እንደዛ እንሆናለን። የተረዱ ሰዎች ግን ሕይወታቸውን በሙሉ ወደ ዘላለም ቤት መሄዳቸው እንደማይቀር የገባቸው ሰዎች፣ በጊዜ ሕይወታቸውንና መንገዳቸውን ያስተካከሉ ሰዎች ሞት ሲመጣ በሰላም ሸኘኝ፣ እዛ መሆን እጅግ ይሻለኛል ብለው በደስታ ወደ ጌታ ለመሄድ ልባቸው ይነሳሳል። ዛሬ በየትኛው ጎራ ውስጥ ራሳችንን እናገኛለን? ከዚህ ክፍል የምንማረውን ሁለት ነገር ብቻ አሳይቼ እንጨርሳለን። የመጀመሪያው ከዚህ ክፍል የምንማረው የእግዚአብሔርን ማንነትና ዓላማ ተረድተው ለሚኖሩ ሰዎች ሞት የምንፈራው ነገር ሳይሆን ወደ ዘላለም ድልና ዘላለማዊ ክብር መሸጋገሪያ ድልድያችን ነው። ስለዚህ ሞትን አንፈራም። ለምን? በሞት ላይ ስልጣን ያለው ሞትን ድል አድርጎ የተነሳው የእግዚአብሔር ልጅ ዋስትናችን ስለሆነ፣ ይህንን ኢየሱስን ዋስትናችን ያላደረግን ሰዎች ያዋጣናል ብለን የያዝናቸውን ነገሮች ቆም ብለን መፈተሽ አለብን። የመውደቃችንና መነሳታችን ቁልፍ የሆነውን የእግዚአብሔርን ልጅ በጊዜ መታረቅ አለብን። ከእሱ ጋር መስማማት አለብን። መንገዳችንን መርምረን ወደ እርሱ መመለስ አለብን። ጋሽ ዮሐንስ በዚህ ተምሳሌት የሚሆኑ አባት ናቸው። በጊዜ ወደ ዘላለም ቤት ለመግባት ቁልፍ የሆነውን ኢየሱስ ክርስቶስን አምነው ከሱ ጋር ኖረው ለፈቃዱ በተሸነፈ ሕይወት በታማኝነት ተመላልሰው ዛሬ እግዚአብሔር አክብሯቸዋል። የጻድቃንን ሞት እኔም ልሙት ተብሎ እንደተጻፈው ይህንን ምሳሌ ከሳቸው ሕይወት እንድንማር ከዚህ ክፍል የምንማረው አንዱ ነገር ይሄ ነው። በሰላምና በደስታ ከጌታ ጋር ለመገናኘት መዘጋጀት አለብን። እየፈራን ጥግ ይዘን እየሮጥን እየሸሸን የትም አናመልጥም። ጊዜው ሲደርስ አጋግም ተይዟል። ጊዜው ሲደርስ ታላላቅ ነገሥታት ተይዟል። ጊዜው ሲደርስ ሁላችንም እንያዛለን። ያን ቀን ማምለጫ የመውደቃችንና የመነሳታችን ቁልፍ በእጁ ያለው የእግዚአብሔር ልጅ ኢየሱስ ብቻ ነው። ሁለተኛው በሰላምና በደስታ የመኖርም ወደ ዘላለም ክብር የመግባትም ቁልፍ ኢየሱስ ብቻ ስለሆነ ጊዜ ሳንሰጥ ከእርሱ ጋር መስማማት አለብን። ነፍሳችንን ለእርሱ ማስረከብ አለብን። ሕይወታችንን እንዲገዛ መፍቀድ አለብን። ሦስተኛው ምናልባት በጌታ በኢየሱስ ክርስቶስ ስላመንን አሁን ገበያ ላይ እንደምንሰማው ራስ ምታት አይዘንም፣ ሐኪም ቤት አንሄድም፣
የምንወዳቸው ሰዎች አይሞቱም የሚል ትምህርት እዚህ የለም። በዚህ ክፍል እንደምታዩት ለማርያም ለራሷ በነፍስሽም ሰይፍ ያልፋል የሚል ቃል ሲነገር እንሰማለን። እንደው ብዙዎች እንደሚሉት ማርያም ራስ ምታት ሊነካት አይገባትም ነበር። ነገር ግን ሰይፍ ያልፋል በነፍስሽ እግዚአብሔርን የሚመስል ህይወት ስለመራሽ ችግር ሳይነካሽ ትኖሪያለሽ አልተባለም። ይሄ ብርቅ ድንቅ የሆነ ልጅሽ በየቀኑ ከሚገጥመው ተቃውሞ ከሚገጥመው መከራ መስቀል ላይ ጨርሶ ተቀብሮ ሞትን ድል አድርጎ እስከሚነሳ ድረስ በየቀኑ ሰይፍ ያልፋል። እናቶች ታውቃላችሁ፣ ልጆች በጣም ሲጎዱ እዚህ ማህፀን አካባቢ በደንብ ያማል ይባላል። ወንዶች እኛ አናቅም፣ እናቶች ናቸው የሚገባቸው። ማርያም እንደዛ ይገባታል። ልጇ ኢየሱስ ክርስቶስ የቀመሰው መከራ በደንብ ነው የሚገባት። ይሄንን አውቃ ማርያም አልበረገገችም። የሆነውን ነገር ሁሉ በልቧ እየጠበቀች በጌታ መታመኗን ቀጠለች። ከዚህም የተነሳ ያ ሁሉ መከራ አልፎ በመስቀል ላይ የተንጠለጠለው ኢየሱስ፣ መቃብር ውስጥ ድንጋይ የተጫነበት ኢየሱስ መቃብር ፈንቅሎ ተነሳ። የትንሣኤ ምስክር ሆነች። ሐዋርያት ሥራ 1ን በምንመለከትበት ጊዜ ከዛ በኋላ በዚህ በመስቀል ላይ ተንጠልጥሎ እንደ ምስኪን ደካማ ሰይጣንና መልእክተኞቹ በቆጠሩት ኢየሱስ ስም ታሰሩ ሲተረተሩ፣ ማየት የተሳናቸው ሲያዩ፣ የብዙዎች አእምሮና ልብ ሲለወጥ፣ ከዚህ የተነሳ ሁለንተናዊ ሰላም በምድር ሲሰፍን እናያለን። ዛሬ በአባታችን መጠራት በሐዘን ላይ ያላችሁ ይሄ የክርስትና ጎዳና አካል ነው። ከዚህ ሐዘን እግዚአብሔር መልካም ነገር ያወጣል። ከማርያም ሐዘን መልካም ነገር እንዳወጣ ትንሣኤ እንዳወጣ በእናንተም ሕይወት ትንሣኤ ይሆናል። የማጽናናት ጉልበት ይገለጣል። የመንፈስ ቅዱስ ሥራና ህልውና ይገለጣል። ስለዚህ በርሱ ተጽናኑ። በዚህ ቃልም እንድትበረቱ በጌታ ፍቅር ለማበረታታት ወዳለው እግዚአብሔር ቃሉን ይባርክልን። እንጸልያለን። ጌታ ሆይ ስለ ቃልህ እጅግ አድርገን እናመሰግንሃለን። ሕይወታችንን በዚህ ቃል ቆም ብለን ማየት እንድንችል መንፈስ ቅዱስ ሆይ ማስተዋል ስጠን። እንዲሁ እየቀለድን ምንም አንሆንም እያልን ድንገት ስትመጣ እንዳናፍር፣ ይልቅስ ተዘጋጅተን ደስ እያለን ካንተ ጋር እንድንገናኝ ይህ ቃል ሕይወት ይሁነን። ከዚህ በኋላ በምንፈጽመው ሥርዓት መንፈስህ መሪያችን ይሁን። በኢየሱስ ክርስቶስ ታላቅ ስም አሜን። ስለሰማነው የሕይወት ቃል እግዚአብሔር የተመሰገነ ይሁን። ከዚህ ቀጥሎ የምስክርነት ጊዜ ነው የሚኖረን። የጋሽ ዮሐንስ ቤተሰብ በሙሉ ወደዚህ መጡና ምስክርነት ይሰጡናል። ጋሽ ዮሐንስ ቤተሰብ በሙሉ እዚህ ትመጣላችሁ። እህታችን በዙ ምስክርነት ስታለች። ከዛ በኋላ ደግሞ ሀና ትቀጥላለች። የሕይወት እስትንፋሳችንን በእጆቹ የያዘውን ጌታን አመሰግነዋለሁ። ቀጥሎ ደግሞ የሀዘናችን ተካፋዮች የሆናችሁ እናንተንም በጌታ በኢየሱስ ስም አመሰግናችኋለሁ። የእኛ ሀዘን አይደለም። ሀዘን እንዳልሆነ አሁን እንደሰማነው እንደ ቃሉ እቤትም እንነጋገር ነበር። ታሞ በተኛበት ጊዜ ሞትን መፍራት እንደሌለብን ደጋግመን እንነጋገር ነበር። ጳውሎስ ብቻ አይደለም ሕይወት ለኔ ክርስቶስ ሞትም ጥቅሜ ነው ሊል የሚገባው። እኛም ጥቅማችንን እናውቃለን። ሕይወታችን የሆነውን ጌታን ያገኘን ሰዎች ነን እና እንበል እያልኩ አስብለው ነበር ይል ነበር። ሕይወት ለኔ ክርስቶስ ሞትም ጥቅሜ ነው በል ሲል ደጋግሞ ይላል። ሕይወት ለኔ ክርስቶስ ሞትም ጥቅሜ ነው። ጥቅምን የሚጠላ ሰው የለም። ጥቅም ይወደዳል እንጂ አይጠላም። ስለዚህ ይሄንን ይል ነበር። ሌላው ደግሞ አባቴ እንደ ነገ ሊያርፉ ዛሬን የዘመሩትን ዝማሬ ደጋግሜ ነግር ነበር። እሱም ራሱ ዘምሪልኝ የአባቴን መዝሙር ይላኝ ነበር። ወደ አንተ ኢየሱስ ሆይ ልቤ ይናፍቃል፣ የአምላክ በግ ሆነ ስለ እኔ ሞተሃል። ሰላም ለእኔ ሰጠ ተሸክመ ቅጣት፣ ጠበቃዬም ሆነ አወጣኸኝ ከሞት። ለእኔ በአባት ቤት ስፍራ አዘጋጀ፣ ዓይናችን ያላየ ብርሃኑም አንተነ። ከዓለም መሄዴ በደረሰ ጊዜ ምራኝ በብርሃኔ ልገባ አገሬ። ይሄንን የዘመሩትን ደጋግሜ ዘምርለት ነበር። ዘምሪ አባቴን ዝማሬ ላይ ነበር እና ትንሽ ጣር ሲበዛበት እኔ በእውነት አልዋሽም፣ በእግዚአብሔር ፊት
እውነቱን እናገራለሁ። ጌታ ሆይ እንዲህ እየተጨነቀ ከሚቆይ በሰላም አሰናብተው፣ በሰላም ይሰናበት፣ በእረፍት ይሰናበት እያልኩ ነበር። ጌታ ሰማ። መጨረሻ ሌሊቱን ተኝቶ ነው ያደረው። በደንብ ከሌላ ጊዜ በሰላም ተኝቶ ጠዋት ስናየው በደንብ አንቀላፍቷል። ቆይተን ስናየው ዝም አለ። በቃ ዝም አለ። እንደዛ ነው ያረፈው። ስለዚህ ጉዳት አይደለም፣ ወደ ጥቅሙ ገብተዋል። እግዚአብሔር ይመስገን። ይህን ያረገው ጌታ ስሙ ይባረክ። እሺ፣ ሁላችሁንም እናመሰግናለን። በዚህ ሀዘን ከጎናችን ልትሆኑ ስለመጣችሁ። እኔ ትንሽ መናገር የምፈልገው በቤት በኩል ያለውን ያባየን አንዳንድ ነገር ነው። ብዙ መናገር አልችልም፣ ግን አባያው አብዛኞቻችሁ እንደምታውቁት በጣም ፈገግታ ያለው፣ በጣም ሰላምተኛ፣ በጣም ሰውን ሁሉ የሚወድ፣ በጣም ሰው ሰላም የሚል አባት ነበር። በጣም ሰው ይወዳል፣ በቃ ሰው ይወዳል እና እኛንም በጣም ነው የሚወደን። ልጆቹን በጣም ነው የሚወደው። እሱን ነው መናገር የፈለኩት ዛሬ። ይሄ እድል እንዳያመልጠኝ ብዬ ነው። አባቴ በጣም ነው ልጆቹን የሚወደው። ልጆች ሆነን ታመን እንኳን ሆስፒታል ስንሄድ ልጆቹን ትታችሁ አባትየውን ያዙ ነበር የሚባለው፣ በጣም ከመንሰፍሰፉ የተነሳና እኛም እግዚአብሔር እናመሰግናለን ስለሰጠው እድሜ፣ ስለሰጠው ከኛ ጋር የነበረ ጊዜ። እግዚአብሔር የተመሰገነ ይሁን። ያው በላይ እንገናኛለን ወደ ዋናው ቤታችን ስንሄድ። እግዚአብሔር ይመስገን። እኔ ትንሽ ነገር ነው ማለት የምችለው። ስለመጣችሁ ልታጽናኑን ስለመጣችሁ እግዚአብሔር ይባርካችሁ። ቤት በጣም ብዙ ሰው ይመጣ ነበረ፣ ይጠይቀው ነበረ። ከ2-3 ዓመት በፊት እዚህ ነበርኩና ይገርመኝ ነበረ። ከቤተ ክርስቲያን ዘመድ ወዳጆች ብዙ ሰው እየመጣ ለማጽናናት ከዛም በኋላ ይነግሩኝ ነበረና ዛሬ እንደዚህ አይነት ሰው መጣ፣ ዛሬ እንደዚህ መጡ። ያ በጣም አግዞናል፣ በጣም አጽናንቶናል፣ በጣም አበርትቶናል። እግዚአብሔር ይባርካችሁ አብራችሁን ስለነበራችሁ፣ አሁንም እንደዚህ ስላላችሁ እግዚአብሔር ይባርካችሁ። ጥቂት ለመናገር አሁን ሀና ባለችው ላይ ለመጨመር ስለ አባታችን መልካምነት ያው ሁላችሁ ፕሮባብሊ ትስማማላችሁ። ሰው በጣም ይወዳል። ሰው ብቻ ሳይሆን አይ ቲንክ የሚያደርገውን ነገር በሙሉ በትልቅ ኮሚትመንት ነው የሚያደርገውና አይ ቲንክ ከመውደዱ የተነሳ ይመስለኛልና ምንም አይነት ኢነርጂ ሳይቆጥብ ሙሉ ነገሩን ለሚያደርገው ነገር ይሰጥ ነበርና ያ አንዳንድ ጊዜ ራሱን የሚጎዳው ኢቭን ፋሚሊን የሚጎዳ እስኪመስለን ድረስ የሚወደው ትልልቅ ሰዎችን ወይም እድሜ ኩያዎቹን ምናምን ብቻ ሳይሆን የእኛን ጓደኞች ጭምር። ዛሬ ከነ ብዙሃን ከነ ማርቲን እያየኋቸው ነበርና ጆኒ ብለው ነው የሚጠሩት። በቃ እንደ ጓደኛቸው ነውና ያ በጣም ይገርመኛል። እና አንዳንድ ጊዜ እኔ እንደውም እቆጣለሁ፣ ትንሽ ኢጎ ደግሞ ያስፈልጋልና ኮስተር በል ምናምን እለዋለሁ። ግን እንደዛ አልነበረም። እሱ ሙሉ በሙሉ በጣም ዴዲኬትድ የሆነ ነገር በሚያደርገው ነገር በፍቅር በደስታ ሙሉ ነገሩን ሰጥቶ ነበር የሚያደርገውና በዛ በጣም ደስ ይለኛል። ያ ደግሞ ሰዎች እንዲወዱት ሰዎችን እንዳፈራለት ደግሞ ያውቃል። በዛ በጣም ደስ ይለኛል። የእሱ ሌሎችን መውደድ ውጤት ነበረው። ሌሎች ደግሞ እሱን ይወዱት፣ በብዙ ሰው ይወደው ነበርና አባታችን በጣም ተወዳጅ መልካም ሰው ነበረ። እግዚአብሔርን ደስ ብሎት አገልግሎ አልፏል። ስለ ቤተሰቦቻችን ደግሞ ስለ ልጆችን ስለ መውደድ ልጆቹን በጣም ይወዳል። እናታችንን ባለቤቱን በጣም ይወዳል፣ በጣም ያከብራል፣ በጣም በእሷ ደግሞ ይኮራ ነበርና ያ በጣም ያስደስተኛልና ወላጅ ለልጆች ያለው ፍቅር ማለት ሁሉ ወላጅ መቼም ልጆቹን ይወዳል። እኔ ልጅ ስወልድ ያኔ ነው የገባኝና ልጆች ወላጆቻቸውን ልክ ወላጆች ልጆችን በሚወዱበት ያክል ፍቅር መውደድ አይችሉም። እኛ እነሱ በሚወዱን መጠን ልንወድ አንችልም። እና ያ ልጅ ስወልድ በደንብ ገባኝ፣ አንደርስታንድ አደረኩና ያ ሁሉ ነገሩ ምን እንደሆነ እና በጣም ወደውን በሚያውቁት በተረዱት እግዚአብሔር በሰጣቸው ጸጋ መጠን ታማኝ ሆነው እኛን አሳድገውናል። አባቴ ትልቅ ሰው ነው፣ 82 ዓመቱ ነው። ብዙ ዘመን አይቷል፣ ጠግቧልና አርፏል። የምናዝነው ስለምንወደው ስለምናደርገው ነው እንጂ የት እንደሚሄድ ስለማናቅ
ወይም ጉዳት እንደሆነ አስበን አይደለም። ግን በጣም ያው ሀዘን ነው አይደል? እናዝናለን። እግዚአብሔር ይባርካችሁ ስለመጣችሁ እናመሰግናለን። ከዚህ በመቀጠል የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት የቦርድ ምክትል ሊቀመንበር የሆኑትና የሳር ቤት ቃለ ሕይወት ቤተክርስቲያን የሽማግሌዎች ቦርድ ዋና ሰብሳቢ የሆኑትን ወንድማችን ዳንኤል ጫሜቦን ወደዚህ እጠራለሁ። ዛሬ ሁላችንም በዚህ ስፍራ በወንጌል ተለውጦ የተኖረውን የአባታችንን የጋሽ ዮሐንስ ሞልሶን የሕይወት ጉዞ ለማክበር ተገኝተናል። የጋሽ ዮሐንስን የሕይወት ምስክርነት በሁለት መልኩ አጠር አድርጌ ለማስቀመጥ ይሞክራለሁ። የመጀመሪያው የሕይወት ምስክርነታቸውን ባህሪያቸውን የሚመለከት ነው። ሁላችሁ እንደምታውቁት ጋሽ ዮሐንስ የፍቅርና የትሕትና ሰው ነበሩ። የሁሉ አባት፣ ሰውን ሁሉ በክርስቶስ የሚያውቁና የሚወዱ አባት ነበሩ። ጋሽ ዮሐንስ ትጉና ታታሪ አገልጋይ መሪ ነበሩ። የጀመሩትን ሳይጨርሱ የማያርፉ የማይሰለቹ ወጥ የሆነ የአገልግሎትና የሥራ ባህሪ የነበራቸው ትጉ አባት ነበሩ። ሶስተኛ በዓላማ የኖሩ አገልጋይ መሪ ነበሩ። ጊዜያቸውን በአግባቡ የሚጠቀሙ የሩቅ ግብ ያላቸው አገልግሎታቸው ከሕይወትና የእግዚአብሔር መንግሥት ሥራ ጋር የተቆራኘ ለስኬት የሚሰሩ ጽኑ ዓላማ የነበራቸው አባት ነበሩ። አንዳንዴ ለዓላማ ስለሚጨክኑ ብቻቸውን ዓላማውን ለማሳካት የሚሄዱ መሪ ነበሩ። አራተኛው ለእግዚአብሔር ሕዝብና ለቤተ ክርስቲያን አገልግሎት ሙሉ በሙሉ ራሳቸውን የሰጡ በከፍተኛ ባለቤትነት መንፈስ የሚያገለግሉ ኃላፊነታቸውን በግልጽና ምሳሌያዊ በሆነ መንገድ በተግባር የሚወጡ አባት ነበሩ። ሁለተኛ በሳር ቤት ቃለ ሕይወት ቤተ ክርስቲያን አባል ከሆንኩበት ጊዜ ጀምሮ ላለፉት 22 ዓመታት በአንድም በሌላ መንገድ ከሳቸው ጋር በቅርበት ለማገልገል እድል አግኝቻለሁ። በሽማግሌ ጉባኤ አባል ሆኜ ከሳቸው ጋር አላገለገልኩም። ነገር ግን በቤተ ክርስቲያኗ አባል ከሆንኩ ጊዜ ጀምሮ በተለያዩ የአገልግሎት ክፍሎች ላይ በኮሚቴ ውስጥ ሳገለግል ባየኋቸው ጊዜ እንደ ቤተ ክርስቲያን ያየናቸውን ውጤቶች ይመሰክራለሁ። በሳር ቤት ቃለ ሕይወት ቤተ ክርስቲያን የነበራቸውን አገልግሎት በማስመልከት ጋሽ ዮሐንስ ለሳር ቤት ቃለ ሕይወት ቤተ ክርስቲያን ሁለንተናዊ እድገትና ለወንጌል ሥራ መስፋፋትና ለቅዱሳን ኅብረት ከፍተኛ አስተዋጽኦ ያበረከቱ አባት ሲሆኑ ጥቂት አስተዋጽኦቻቸውን መግለጽ አስፈላጊ ይሆናል። አንደኛ፣ ቤተ ክርስቲያኒቷ ከጌጃ ራሷን ችላ ከወጣችበት ጊዜ ጀምሮ እንደ መስራች አባት የቤተ ክርስቲያን ሽማግሌ ጉባኤ ሰብሳቢና እንዲሁም ደግሞ ጻፊ በመሆን ለረጅም ጊዜ ለተለያዩ ተርሞች አገልግለዋል። በዚህም ከፍተኛ አስተዋጽኦ አድርገዋል። ሁለተኛ፣ ቤተ ክርስቲያን በእቅድ በአሰራር እንድትመራ ተቋማዊ ይዘት እንዲኖራት ጉልህ ሚና የተጫወቱ በተለይም የ5 ዓመት ስልታዊ እቅድ ለመጀመሪያ ጊዜ በአጥቢያ ደረጃ እንዲኖር ቤተ ክርስቲያን እንድታቅድ በማስተባበር ለቤተ ክርስቲያን እድገት ከፍተኛ አስተዋጽኦ አድርገዋል። ሶስተኛ፣ በቤተ ክርስቲያን ተተኪ አገልጋዮች እንዲኖሩ በጽናት የሰሩ አባት ናቸው። የልጆች ልማት ፕሮጀክት እንዲጠነክር፣ የተለያዩ ኮሚቴዎች እንዲደራጁ፣ ቤተ ክርስቲያን አገልጋዮችን ተተኪ መሪዎችን መጽሐፍ ቅዱስ ትምህርት ቤት ልካ እንድታስተምር፣ ወጣቶችንና አባላትን በተለያዩ የአገልግሎት ክፍሎች ውስጥ ገብተው እንዲያገለግሉ በማበረታታት በማስተማር በመከታተል በመሪነት ጭምር እንዲሳተፉ
በተለያዩ አገልግሎቶች ተሳትፈው በጸጋቸው ቤተ ክርስቲያንን እንዲያገለግሉ በማበረታታት ለቤተ ክርስቲያኒቱ በተለይ ለሳር ቤት ቃለ ሕይወት አሁን ላላት እድገት ከፍተኛ አስተዋጽኦ አድርገዋል። ብዙ ተተኪ መሪዎች እኔን ጨምሮ የወንጌል አደራ እንዲረከቡ ከፍተኛ አስተዋጽኦ አበርክተዋል። አራተኛ በወንጌል ስርጭትና ቤተ ክርስቲያን ተከላን በተመለከተ ቤተ ክርስቲያናችን ሚስዮናዊት እንድትሆን ወንጌልን በአዲስ አበባና ከአዲስ አበባ ውጪ እንድታገለግል ብዙ ጥረት በማድረግ ውጤታማ እንድትሆን አድርገዋል። ለአብነት ያህል የሳር ቤት ቃለ ሕይወት በድሮ መካኒሳ ቃለ ሕይወት ተብሎ ነው የሚጠራው። በሸኖ አካባቢ የአጥቢያ ተከላ እንድታደርግ አካባቢያዊ ሚስዮናዊ ወንጌላውያንን በወሎ ወይናምባ፣ በኑራይራ፣ በለምጤና ወዘተ ምዕመኑን በማስተባበር ከሌሎች መሪዎች ጋር የወንጌል ማህበርተኝነት አገልግሎትን እንዲሰጥ በማድረግ ለቤተ ክርስቲያን እድገት፣ ለብዙዎች ነፍሳት መዳንና ለእግዚአብሔር መንግሥት መስፋፋት ከፍተኛ አስተዋጽኦ አድርገዋል። ለዚህ ሁሉ ዘመን ዘለቅና ፍሬያማ አገልግሎት ታሪካዊ የሕይወት ጉዞ ይረዳቸው የእግዚአብሔር የአምላካችን ስም የተባረከ ይሁን። እኔም በሳር ቤት ቃለ ሕይወትና በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ስም እግዚአብሔር ለእትዬ በዛብሽና ለልጆቻቸው፣ ለመላው ቤተሰቦቻቸው፣ ለወዳጆቻቸውና ለቤተ ክርስቲያናችንም ጭምር መጽናናትን እንዲሰጥ ጸሎቴ ነው። አመሰግናለሁ። እግዚአብሔር አምላካችን የተመሰገነ ይሁን። ከዚህ ቀጥሎ ደግሞ ጋሽ ፈራውን ወደዚህ እጠራለሁ። ጋሽ ፈራው ለረጅም ጊዜ በጌጃ ቃለ ሕይወት ቤተክርስቲያን በሽማግሌ ሰብሳቢነት እንዲሁም ደግሞ በኢትዮጵያ ቃለ ሕይወት ቤተክርስቲያን በዋና ፕሬዝዳንትነት ያገለገለ ነው። በኢትዮጵያ ኮምፓሽንም ጋሽ ፈራው ብዙ ስለሱ እንዲነገር አይፈልግም። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በሐዘን ውስጥ ያሉትን ወገኖቻችንን ለማጽናናት ጊዜያችሁን ሰውታችሁ እዚህ ስለመጣችሁ እኔም እግዚአብሔር ይባርካችሁ ማለት እፈልጋለሁ። ከዚህ በመቀጠል ደግሞ በጣም የምናከብራትን እህታችን በዛብሽንና ልጆቹን ደግሞ እግዚአብሔር እንዲያጽናና ጸልያለሁ። ስለ ወንድም ዮሐንስ እናገራለሁ፣ ግን ስለ እህታችን በዛብሽን በጣም ጠንካራ እምነት ያላት ትዕግስተኛ እና ጽናት ያላት ትልቅ እህት ነች በቤተ ክርስቲያንም ውስጥ። እንደዚሁም ባለቤቷን ያው በታመሙባቸው ዘመናት ሁሉ የምትችለውን ሁሉ በማድረግ ያስታመመች ትልቅ እህት ነች። እግዚአብሔር ይባርክሽ ማለት እፈልጋለሁ። እኔና ወንድም ዮሐንስ በጌጃ ቃለ ሕይወት ነው የተዋወቅ ነው እና ሁለት ነገሮች አንድ ነን፣ እንመሳሰላለን። አንዱ ሁለታችንም በደርግ ዘመነ መንግስት ውስጥ በየዘርፋችን ትልቅ አስተዋጽኦ ያደረግን ሰዎች ነን። ከዚያ ነው የመጣ ነው። ሁለታችንም በየዘርፋችን 17ቱንም ዓመት ማለት ይቻላል ያገለገልን በመሆናችን ይሄ አንድ ያደርገናል ቤተ ክርስቲያን ውስጥ ስንመጣ ማለት ነው። ሌላው መልካችን ነው። ወንድም ዮሐንስና እኔ በጣም እንመሳሰላለን እና አብረን ደግሞ ስንቀመጥ በጣም ደስ ይለናል። እኔም በጣም የምወደው የማከብረው ወንድማችን ነበር። ወንድም ዮሐንስን እኔ ያወቅኩት በቤተ ክርስቲያናችን በጌጃ ቃለ ሕይወት ትልቅ ለውጥ ማድረግን በተያዝንበት ጊዜ ነበር። ያቺ ቤተ ክርስቲያን ግቢዋም ራሱ የማምለኪያውም አጸድ ወይም ስፍራ በጣም ጠባብ ነበር እና ወደ 4000 ያህል ምእመናን ነበሩንና ያው በሶስት ጊዜ በሽፍት ነበር የምንመላለሰው። የእግዚአብሔር መንፈስ ቅዱስ ይህችን ቤተ ክርስቲያን በፍቅርና በመግባባት እንከፋፍላት፣ ቤተ ክርስቲያኒቷ ወደ ህዝቡ ወደ ከተማው ትሄድ እና ትክክሉ መንገድ ይሄ ነው ብለን ወስነን፣ ይሄ ብዙ ሰውን ቅር አሰኘው
ግን የእግዚአብሔር ፍቃድ ስለነበረ ጸንተን መፈጸምን መረጥን እና ያን ውሳኔ ሽማግሌዎች ካደረጉ በኋላ አፈጻጸሙ ምንድን ነው መምሰል ያለበት? እንዴት ነው እንደዚህ ስንበታተን ወይም አንድ የነበረው ሲራራቅ አንድነታችን እንዴት ይጠበቃል? ያንዱ ኃላፊነት ከሌላው ጋር እንዴት ነው የሚሸመነው? አብረው የሚቀጥለው አንድነታችን እንዲቀጥል የመሳሰሉ በጀትን፣ የሰው ኃይልን፣ የማምለኪያ ስፍራን በተመለከተ ሰፊ ዝግጅት ማድረግ ነበረብንና ከባድ ስራ ነበር ይሄ። እና እንደምታውቁት ያው ከባድ ነገር ሲኖር ያው ለዚህ የጸና ሰው ነው ሐኪም ቤት በጣም ሲታመም ሰው የታለ ዋናው ሐኪም የት ነው ይባላል። እና ለዚህም ስራ ስንፈልግ እኔ አንዱ ወደኛ ወደዚህ ነገር ሊረዳን የመረጥነው ወንድማችን ዮሐንስን ነበር። እሱ ቅድም እንደተባለው በተለየ በምክትል የቤተ ክርስቲያናችን ምክትል ፕሬዝዳንት እስኪያምን ያደክማል፣ ይሟገታል ማለት ነው። ካመነና ከተረታ ደግሞ እጁን ይሰጣል። ሁለመናውን የሚሰጥ ሰው እንደነበረ አቅ ነበር በግንኙነታችን ምክንያትና ይህን ነገር እንግዲህ አንተና አሁን ካናዳ ያለው ወንድማችን ጋሽ ሙሉ ጌታ ኃይለ ጊዮርጊስ እነሱን ነው ይህንን መዋቅሩንና የግንኙነት ዝርዝርን እንዲሰሩልን የጠየቅነው። በቃ እስከ ሞት ድረስ ተሰጥተው ይህችን የመከፋፈላችንን ስርዓትና መልክ እንድታገኝ አድርገውልን ትልቅ አገልግሎት አሁን ለቤተ ክርስቲያናችን የማደግም ትልቅ አገልግሎት ከሰጡት እኛ ከመረጥናቸው ሁለት ሰዎች አንዱ ወንድም ዮሐንስ ሞሊሶ ነው እና በጣም የተከበረ ወንድሜ ነው። ወንድም ዮሐንስ ላመነበት ነገር ራሱን የሚሰጥ ጽኑ ጠንካራ ሰራተኛ ነበርና በጣም አደንቀዋለሁ። አይ ቲንክ ይሄን ካልኩ አንድ ጥቅስ ላንብብና ከዕብራውያን ምዕራፍ 12 እጨርሳለሁ። 11 ማለቴ ነው። ለሁላችንም መልእክቱንም ዶክተር ወንድሙ ጥሩ ነው ያቀረበ፣ ሁሉም ነገር ጥሩ ነው። እንዲሁ እቺን ጥቅስ ላካፍላችሁ ብዬ ነው ልቤ ውስጥ ስላለ። አሁን ግን ከዚህ የሚበልጠውን ሰማያዊ ነገር ይናፍቃሉ፣ እኛን ማለት ነው፣ በኢየሱስ ክርስቶስ የዳነውን ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። እና ወገኖች እኛ በቃ ትልቁ እግዚአብሔር ንጹሕ እግዚአብሔር ማለት እኮ ነው። ማንም ሊደርስበት በማይችል ብርሃንና ንጽህና ቅድስና የሚኖር አምላክ እኔንና እናንተን ወንድማችን ዮሐንስን ጭምር ማለቴ ነው አምላካቸው ተብሎ ሊጠራ አላፈረም። በጣም እድለኞች ነን እኛ። እግዚአብሔር የነሱ አምላክ ነኝ፣ የዚህ ልጄ እና አምላክ የዚህ ልጄ አምላክ ነኝ የሚል እና ወደዚያ ነው ወንድማችን የተሰበሰበው። እኛም ወደዚያው እንሄዳለን። ቀጥሎ የሚለው ቃል ሁለት ቃላት አሉ። ከተማንም አዘጋጅቶላቸዋልና ይላል። ቤትን ብቻ አይደለም፣ ከተማን። እኛ በጌታ በኢየሱስ ክርስቶስ ያመን ሰዎች እግዚአብሔር ምድራዊውንም የነሳን ነገር የለም፣ ክብር ለሱ ይሁን። ከሁሉ በላይ ግን ዘላለማዊ ሕይወታችንን በሱ እጅ፣ በሱ እውቀት፣ በሱ ብልጽግናና ሀብት አሳምሮ የሰራልን ሰዎች ነን። ክብር ለሱ ይሁን። እግዚአብሔር ይባርካቸው። ከዚህ በመቀጠል ወንድማችን አቶ ጌታቸው በለጠ ወደዚህ ይመጣሉ። በኮልፌ ቃለ ሕይወት ቤተክርስቲያን በሊቀመንበርነት አገልግሏል በሽምግልና። እንደገናም ደግሞ በኢትዮጵያ ቃለ ሕይወት ቤተክርስቲያን በስነ ጽሁፍ፣ በኢትዮጵያም አጠቃላይ
ጽሁፍ ላይ ትልቅ አስተዋጽኦ ያደረጉ ወንድማችን ናቸው። እሳቸው ይመሰክራሉ። እንደምን ዋላችሁ። ስለ ጋሽ ዮሐንስ መናገር ብዙ ስሜታዊ ያደርጋል። ጋሽ ዮሐንስን አብሬ ባያገለገልኩት አንድ 12-14 ዓመት አካባቢ አብረን አገልግለናል። የአዲስ አበባ ቃልዮት ቤተክርስቲያናትን ህብረት ዋና ጸሐፊያችን ነበር። አጋጣሚ እኔ ደግሞ ሰብሳቢ ነበርኩ። ጋሽ ዮሐንስ ከመጽሐፍ ቅዱስ ቀጥሎ ፍቅር ያስተማረኝ ሰው ነው። ታላቅ ሆኖ ታናሽ መሆንን ነው ያስተማረን። ጋሽ ዮሐንስ እንደ ታናሽ ስንቆጣው ዝቅ የሚል ሰው፣ እየሳቀ የሚያሸንፍ ሰው ነው። እንደምታውቁት በቤተ ክርስቲያን በርካታ ቤተ ክርስቲያን ዙሪያ እናገለግል ስለነበረ ያው የዛኑ ያህል አንዳንዴ በመሪዎች መካከል ከአገልግሎት ጋር ያለ መስማማት ሲፈጠር ሁልጊዜ እሱን አስቀድመን ነው የምንሄደው። እሱ ባለበት ቦታ ሁሉ ነገር ይረግባል ሳይራዘም። ይሄ ያው ምስክር ስለሆንኩ ነው። ጓደኞቼም አሉ አብረን ያገለገልን። እሱን አስቀድመን ከሄድንና ነገሮቹን እንዲያመቻች ካደረግን ሁልጊዜ ደስ ብሎን ነው የምንመለሰው። ፍቅሩና ትህትናው በዛን ወቅት ምናልባት አንዳንዶቻችን በመኪና ስንንቀሳቀስ ጋሽ ዮሐንስን በስራ እናሰማራ የነበረው በታክሲ ነበር። አንዳንዴ ቀንም ምሽትም እንደዋወላለን። ሌሊትም ላይ የት ዋልክ ስለው አዲስ አበባን እንዳካለለ ነው የሚነግረኝ። በታክሲ እየተጋፋ በተለይ ለወንጌል ያለው ፍቅር፣ ለቤተ ክርስቲያን አንድነት ያለው ፍቅር ለብዙ መሪዎች ምሳሌ የሚሆን ነው። ከሱ ህይወት ብዙ ተምሬያለሁ። የሚገርመው ነገር የሰው መውደድ ልክ የለውም። ጋሽ ዮሐንስ ከወደደ በቃ ወደደ ነው። ስናቅፈውም ይስቃል፣ በሀሳብ ሳንግባባም ይስቃል። በቃ የፍቅር ሰው ነው። የፍቅር ሰው ሰውነት መገለጫ፣ ሰውን እንዲህ አርግዞ የሚኖር ሰው መሆኑን መግለጫው ምን ያህል ጊዜ እንደሆነ አላውቅም። ልጆቹ ወደ ጌታ ስሰበሰብ እነ ከሌ 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 ይናገሩልኝ። በሞቱም ሰውን የሚወድ ሰው ነው። እንዲህ የሚላለ እነ ከሌ በስርዓቱ ላይ እነ ከሌ ይናገሩ ብሎ ስማችንን ሰጥቶ ነው ሄደው። ይሄ ነው እንግዲህ አርግዞ ሰውን በፍቅር መኖር ማለት። ጋሽ ዮሐንስ ትሁት ነው። ምንም ፕሮቶኮል የሚባል ነገር የለም። ምንም ማድረግ ቢሉት ያደርጋል። አንድ ሁልጊዜ የማስታውሰውን ነገር መናገር እፈልጋለሁ። በአንድ ወቅት በአዲስ አበባ ህብረት ውስጥ እስቲ ከ25 ዓመት በላይ ያገለገሉ አባቶችና እናቶችን እና ክብራቸው ብለን በርካታ ዝርዝር መጣ። ከ25 ዓመት በላይ ስንል በርካታ ዝርዝር መጣ እና ቁጭ ብለን አሁን ይህን ሁሉ እንዴት ማስተባበር እንችላለን ብለን ስንል ጋሽ ዮሐንስ እኔ እችላለሁ አለ። እናንተ አትድከሙ አለ። 40 ሰው አይደለም፣ 50 ሰው አይደለም፣ 60 ሰው አይደለም፣ ሁሉም ቤት ተገኝቷል። ጋሽ ዮሐንስ ሁሉም ቤት ተገኝቷል ዓላማውን ሊያስረዳ። ስለዚህ ጋሽ ዮሐንስ ትዝታው ብቻ ሳይሆን ፍቅሩም ትህትናውም ሰው መውደዱም ሁሌ ይከተለናል። በምሳሌነትም እናነሳዋለን። የኢትዮጵያ ቃልዮት ቤተክርስቲያን 100ኛ ዓመቷን ምናልባት
እግዚአብሔር ፈቅዶ ብንኖር ስለምታከብር እንደነዚህ አይነት ሰዎችን እንድታስብ አደራ ማለት ፈልጋለሁ። ለእህቴ በዙ እግዚአብሔር ይባርክሽ። ድምፅሽ የማይሰማ ከኋላ ሆነሽ የደገፍሽም ይነግረናል። በቃ ያንቺን ስም ስብሰባ ውስጥ ሳያነሳ ውሎ አይቀርም። እንዴት እንደምትደግፊው ልጆቹም እንድትበረቱ ጋሽ ዮሐንስ እኛ ውስጥ አለ፣ እናንተ ውስጥ ብቻ አይደለም። እናንተ ውስጥ በአባትነት እኛ ውስጥ ደግሞ በፍቅር አለ። በርቱ፣ እግዚአብሔር ያጽናቸው። አመሰግናለሁ። እግዚአብሔር የተመሰገነ ይሁን። በእውነት በዚህ ምድር ኖረን በክብር ለእግዚአብሔር አገልግሎት በቅናት ምንም ነገር ሳንፈልግ አገልግሎ ማለፍ ክብር ነው። ዛሬ ህይወት ምድራዊ የሆነ ባለበት ጊዜ ውስጥ እንደዚህ ጨክኖ በጽድቅ አገልግሎ ማለፍ ትልቅ ድል ነው። እግዚአብሔር የተመሰገነ ይሁን። ሁላችንም ይሄን እንፈልገው። ሁሉም ነገር ያልፋል። አንድ ቀን እኛም በተራ እንሄዳለን። ግን እንደዚህ አይነት ድንቅ ምስክርነት እንድንሰማ የረዳን እግዚአብሔር የተመሰገነ ይሁን። ከዚህ በመቀጠል የህይወት ታሪክ የሚነበብ ጊዜ ይሆናል። ወንድማችን አቶ ተስፋዬ ሽጉጤ ወደዚህ መጥተው የህይወት ታሪክ ያነብሉናል። የአቶ ዮሐንስ ሞልሶ አጭር የህይወት ታሪክ። የጻድቃንን ሞት እኔ ልሙት ፍጻሜም እንደርሱ ትሁን። ዘኍልቍ 23:10። አቶ ዮሐንስ ሞልሶ ከአባታቸው አቶ ሞልሶ ልጉሶ እና ከእናታቸው ከወይዘሮ ራሞሽ ሰይድ በሀዲያ ዞን ሌሞ ወረዳ ቃልሻ ቀበሌ በ1936 ዓ.ም ተወለዱ። ዕድሜያቸው ለትምህርት ሲደርስም በሆሳና ከተማ በነበረው የራስ አባተ ቦያለው ትምህርት ቤት የአንደኛና መለስተኛ ሁለተኛ ደረጃ ትምህርታቸውን አጠናቀቁ። በመቀጠልም የሁለተኛ ደረጃ ትምህርታቸውን በእምድብርና አርባ ምንጭ ከተሞች ፈጽመዋል። አከታትለውም በሐዋሳ ከተማ በነበረው የማህበራዊ እድገት ተቋም ይሰጥ የነበረውን ኮርስ በመከታተል በማህበረሰብ ልማት መስክ ለ3 ዓመታት ተከታትሎ በዲፕሎማ የተመረቁ ሲሆን በብሪቲሽ ካውንስልም የቤተ መጻሕፍት ስልጠና ወስደዋል። ይህንንም ተከትሎ በአዲስ አበባ በነበረው የበቀለ ወያ ትምህርት ቤት የሥነ ሕይወት ትምህርት መምህር በመሆንም አገልግሏል። አቶ ዮሐንስ ሞልሶ የሙያ አገልግሎታቸውን በመቀጠል በባህር ትራንስፖርት ባለስልጣን የመጽሐፍት ክፍል ኃላፊ በመሆን ከማገልገላቸውም በላይ በሰባዎቹ የአዲስ አበባ የሰራተኛ ማህበር ሊቀመንበር በመሆንም በማገልገል ሰፊ አስተዋጽኦ አበርክተዋል። መንፈሳዊ አገልግሎትን በሚመለከትም በጌጃ ቃለ ሕይወት የጀመሩትን ሰፊ አገልግሎት በመቀጠል በቀድሞ ስሟ መካኒሳ በአሁኑ ስያሜዋ ሳር ቤት ቃለ ሕይወት ቤተ ክርስቲያንን ከመሰረቱ አባቶችም አንዱ ነበሩ። በቤተ ክርስቲያኒቷ ውስጥ በሽማግሌዎች ጉባኤ ሰብሳቢነትና በጸሐፊነት ለረዥም ዓመታት ከማገልገላቸውም በላይ የህንፃ ግንባታ አፈጻጸምንም በመከታተልና በማስተባበርም ጉልህ አስተዋጽኦ ያበረከቱ ሲሆኑ የቤተ ክርስቲያኒቷ ስልታዊ ዕቅድም አስጀማሪ ነበሩ። አቶ ዮሐንስ ሞልሶ በስደት ዘመን ከሌሎች ወንድሞችና እህቶች ጋር በመሆን ምእመናን የአምልኮ ስርዓት እንዳይቋረጥ የተለያዩ ዘዴዎችና ስልቶችን በመቀየስ የብዙ ቤተ ክርስቲያናት ምእመናን መጠጊያ በነበረችው የጌጃ ቃለ ሕይወት ቤተ ክርስቲያን የያኔው አገልግሎት መቀጠል ሰፊ ሚና የተጫወቱ ታማኝ፣ ትጉህና ትሁት አባት ነበሩ። የአቶ ዮሐንስ ሞልሶ የወንጌል የረዥም ዓመታት ታሪክና ትውስታ ሲጠቀስ ከ1987 እስከ 2004 ድረስ በርካታ ቤተ ክርስቲያናት በመትከልና በማስተባበር እንዲሁም በቀድሞ የቃለ ሕይወት አደረጃጀት በአዲስ አበባና አካባቢ በአርአያነት ይጠቀሳል። ከዚህ አልፎ ተርፎም አሊያንስ ለሰላም በተሰኘው የማህበረሰብ ተቋም በጠቅላላ ጉባኤ ሰብሳቢነትም ለ8 ዓመታት አገልግሏል። አቶ ዮሐንስ ሞልሶ ከወይዘሮ በዛብህ ሽጉጤ ጋራ ክርስቲያናዊ ጋብቻ በመፈጸም የ4 ሴቶችና 2 ወንዶች ልጆች ከማፍራታቸውም በላይ 6 የልጅ ልጆች ለማየትም የታደሉ አባት ነበሩ። አቶ ዮሐንስ ሞልሶ ባደረባቸው ሕመም በሕክምና ሲረዱ ቆይቶ በተወለዱ በ82 ዓመታቸው ህዳር 30 2018 ወደሚወዱትና ወደ አገልግሎት አባታቸው እቅስ ተሰብስበዋል።
በዚህ የአባታችን ህልፈት ለተጎዱ ባለቤታቸው፣ ልጆቻቸው፣ ለሞላ ቤተሰቡና ለዘመድ አዝማድ እንዲሁም ለወላጆቻቸው ሁሉ የመጽናናት አምላክ መጽናናቱን ይስጥልን። ታኅሳስ 1 2018 አኢሲ አዲስ አበባ። ከባለቤታቸው ከወይዘሮ በዛብህ ሽጉጥና ቤተሰቦቻቸው፣ ከአቶ ሽጉጥ ዳዳ ቤተሰብ፣ ከአቶ መለሰ ሞሊሶ፣ ከወይዘሮ ኤርዶሌ ሞሊሶና ቤተሰቦቻቸው፣ ከአቶ ገሬቦ አብቸና ቤተሰቦቻቸው፣ ከሀዲያ መረዳጃ እድር፣ ከፉሪ ቃለ ሕይወት ቤተ ክርስቲያን፣ ከአቶ ኃይለ ጊዮርጊስ አቦየና ቤተሰቦቻቸው፣ ከአቶ ሽፈራው ወልደ ጊዮርጊስና ቤተሰቦቻቸው፣ ከአባገዳ ተመስገን ረጠቦና ቤተሰቦቻቸው፣ ከአቶ ተመስገን ዳምጠውና ከዶክተር ደስታ ወልደ ዮሐንስ፣ ከአቶ አባይነ በቀለና ቤተሰቦቻቸው፣ ከአቶ ዮሐንስ ታደሰና ብዙአየሁ ታደሰና ቤተሰቦቻቸው፣ ከአቶ ታካ ረጠቦና ቤተሰቦቻቸው፣ ከፕሮፌሰር ብርሃኑ ቆርጥሶና ቤተሰቦቻቸው፣ ከአቶ ብርሃኑ በቀለና ቤተሰቦቻቸው፣ ከአቶ አሰፋ በቀለና ቤተሰቦቻቸው፣ ከአቶ አብዲ ኢሳና ቤተሰቦቻቸው፣ ከአቶ አስራት ሙሉና ቤተሰቦቻቸው፣ ከዶክተር ተሻለ ሰብሮና ቤተሰቦቻቸው፣ ከአቶ ቆጠራ ዮሐንስና ቤተሰቦቻቸው፣ ከዶክተር አዳና በሬሶና ቤተሰቦቻቸው፣ ከዶክተር ወይታ ቤተሰቦቻቸው፣ ከአቶ ፊሊጶስ ላጲሶና ቤተሰቦቻቸው፣ ከአቶ አህመድ ሳይድና ቤተሰቦቻቸው፣ ኮማንደር ወንድሞ እርጎጎና ቤተሰቦቻቸው፣ ከአቶ ሞላ እርምቾና ቤተሰቦቻቸው፣ ከአቶ ግርማ ኃይልና ቤተሰቦቻቸው፣ ከታምራት ገብሬና ቤተሰቦቻቸው፣ ከገራት ደገፉና ቤተሰቦቻቸው፣ ከተከበሩ አንደበ ወልደ ጊዮርጊስና ቤተሰቦቻቸው፣ ከሲስተር ማርታ በቀለና ቤተሰቦቻቸው፣ ከመቶ አለቃ ተሾማ ተስፋዬና ቤተሰቦቻቸው፣ ከአቶ ጸጋይ ላንቀሞና ቤተሰቦቻቸው፣ ከአቶ ተመስገን ባሶሬና ቤተሰቦቻቸው፣ ከአቶ ደምሴ ማደና ቤተሰቦቻቸው፣ ከፓስተር ብርሃኑ ዮሴፍና ቤተሰቦቻቸው፣ ከአቶ አበራ ሂብሶና ቤተሰቦቻቸው፣ ከአቶ በየነ ጎባናና ቤተሰቦቻቸው፣ ከዳኛ ታረቀኝ አስፋውና ቤተሰቦቻቸው፣ ከዳኛ ሞሊቶ አባይንና ቤተሰቦቻቸው፣ ከአቶ ደምሴ በርገና ባለቤት ወይዘሮ ለሚቱ ኤሪሶ፣ ከአቶ ተሰማ በርገናና ቤተሰቦቻቸው፣ ከመቶ አለቃ ኤራጎ አብዮና ቤተሰቦቻቸው፣ ከወንጌላዊ ማቴዎስ ላምቤቦና ቤተሰቦቻቸው፣ ከአቶ ደምሴ ዱንድና ቤተሰቦቻቸው፣ ከበቀለ ጊደቦና ቤተሰቦቻቸው፣ ከሌሬ ተሰማና ቤተሰቦቻቸው፣ ከወልደ ጊዮርጊስ ሽመልስና ቤተሰቦቻቸው ጥቂቶች ናቸው። እናመሰግናለን። ከዚህ ቀጥሎ የምናደርገው ቤተሰብ መዝሙር አላቸው። እዚህ መጥተው ይዘምራሉ። ሆኖ በመንገድ አንተ እያየው ያወጅኩትን ሞትህን ቀምሼ በትንሣኤ ልመስልህ እርዳኝ። ላይህ ናፍቃለሁ ጌታ ናፍቃለሁ፣ ላይህ ናፍቃለሁ ጌታዬ። የእጆችህን ቁስል የእግሮችህን ቁስል የተወጋው የቀኝ ጎንህን ሁሉን ለመፈጸም ጌታ ሲታይ ክብሩን አንሰራፍቶ ከሰማይ ልጆቹን ለመንጠቅ ሲልክ እጁን
ብሰራ ያገኘኝ ይሁን። ላይህ ናፍቃለሁ ጌታ ናፍቃለሁ፣ ላይህ ናፍቃለሁ ጌታዬ። የእጆችህን ቁስል የእግሮችህን ቁስል የተወጋው የቀኝ ጎንህን እምባዬ ይሰማ ከዙፋን ብሩህ ዋህንም ሰንጥቆ ነፍሴ የምታርፍበት አጣች ጌታ። መቼ ነው የማይህ ስትመጣ? ላይህ ናፍቃለሁ ጌታ ናፍቃለሁ፣ ላይህ ናፍቃለሁ ጌታዬ። የእጆችህን ቁስል የእግሮችህን ቁስል የተወጋው የቀኝ ጎን ላይ ናፍቃለሁ፣ ላይህ ናፍቃለሁ ጌታ ናፍቃለሁ፣ ላይህ ናፍቃለሁ ጌታዬ። የእጆችህን ቁስል የእግሮችህን ቁስል የተወጋው የቀኝ ጎንህን በተጠራ ጊዜ ቃሉን ሰምቶ ያልጠበቀኝ በጊዜው ነክቶ እድሉን ያጎላል ብሏልና ነፍሴ ሳትደክም ጌታ ሆይና ላይህ ናፍቃለሁ ጌታ ናፍቃለሁ፣ ላይህ ናፍቃለሁ ጌታዬ። የእጆችህን ቁስል የእግሮችህን ቁስል የተወጋው የቀኝ ጎንህ ላይ ናፍቃለሁ፣ ላይህ ናፍቃለሁ ጌታ ናፍቃለሁ፣ ላይህ ናፍቃለሁ ጌታዬ። የእጆችህን ቁስል የእግሮችህን ቁስል የተወጋው የቀኝ ጎንህ። ስለ መዝሙሩ እግዚአብሔር አምላካችን የተመሰገነ ይሁን። ከዚህ ቀጥሎ ፓስተር ግርማ ጋሪ መጥተው ጸሎት አድርገውልን ከዛ በኋላ ወደ ቀብር ቦታ እንሄዳለን። ቅዱስና ሕያው የሆንክ የዘላለም አምላክ በተለያየ ሁኔታ በልዩ ማጽናናትህ ቤተሰቡን፣ ልጆቹን፣ እኛም የቅርብ ወዳጆቹ ስላጽናናህን በኢየሱስ ስም እናመሰግንሃለን። ጌታ ሆይ እውነት ነው፣ የጻድቁን ሞት እኔ ልሞት የሚለው ቃል ሕያው ነውና ይህንን በዚህ ያለን ሁላችን የምንመኘው ሞት ነው። ስለዚህ እግዚአብሔር አምላኬ ሆይ አንተን አገልግለን አንተን አስከብረን በሕይወታችን አንተ ደምቀ ጎልተ ታይተ እንድንሰበሰብ በኢየሱስ ስም እርዳን። ፍጻሜያችንን ሁሉ አሳምርልን። እግዚአብሔር ሆይ ዛሬ በዚህ ቦታ ለማጽናናት ተገኝተናል። ነገር ግን ሁልጊዜ ከነሱ ጋር አንገኝም። ሁሌ ደግሞ ከነሱ ጋር የምትገኝ የማጽናናት አምላክ ፍጹም በሆነው ማጽናናትህ ጌታ ሆይ ልጆቻቸውን፣ የልጅ ልጆቻቸውን፣ በተለይም ደግሞ ባለቤታቸውን እግዚአብሔር ሆይ በኢየሱስ ስም እንድታጽናና ይጸልያለሁኝ። እግዚአብሔር ሆይ ስለነበረን ጊዜ ሁሉ እናመሰግንሃለን። በሆነው ነገር ሁሉ ክብር ተጠቅልሎ ላንተ ይሁን። በኢየሱስ ስም ጸለይኩኝ፣ አሜን።
እሺ አስክሬኑን የሚወስዱ ወገኖች ከውጪ እንዲገቡ ብታረጉልን፣ ሁላችንም ባለንበት እንቀመጣለን። እባካችሁ አትነሱ። መጀመሪያ እሺ፣ እርሶን አይደለም ሌሎች ከኋላ እየወጡ ስለሆነ ነው። ጸግሽ በሳር ቤት ቃለ ተሰብ እዚህ ስለመጣችሁ ሁላችሁንም እግዚአብሔር ይባርካችሁ። ተላላ ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ 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 ወደ አባቱ ሄደ ኢየሱስን ብሎ ዓለምን ካደ። ሄደ ወደ አባቱ ሄደ። ከዚህ ዓለም ክብር ኢየሱስ ይበልጣል፣ ሕይወትን ይሰጣል ብሎ እየሰበከ ለትንሽ ተለቆ ከእግዚአብሔር ታረቆ የዓለምን ፈተና የሥጋውን ምኞት ሁሉን አሸንፎ ሄደ ወደ አምላኩ ወገቡ ሳይላላ ጸጋውን ተደግፎ። ሄደ ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ 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 ወደ እግዚአብሔር ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ። ከባልንጀሮቹ ከቤተ ዘመዱ ጌታውን አስፈልጦ ሄደ ወደ አምላኩ ግንባሩን ሳያጥፍ የሕይወት መንገድ መርጦ። በበጉ ዙፋን ፊት ሁሉም ሲሰበሰብ የእሱም ስም ይጠራል። ከቅዱሳን ጋራ እንደ ሰማይ ጸዳል ዘላለም ያበራል።